ሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ በክፍል 6 ከመጽሐፍ ገጽ 37 እስከ 41 ያሉትን እጅግ ወሳኝ ነጥቦች ይዤላችሁ ቀርቤያለሁ። በዚህ ክፍል ስለ ዓለም አቀፍ የህፃናት መብት ስምምነቶች እና ስለ እስልምና ህግ ሸሪዓ ትርጉም በጥልቀት እንወያያለን። በተለይ በሀገራችን ላይ ሁለቱ የህግ ስርዓቶች እንዴት እንደሚጣጣሙና ለህፃናት መብት በቃ ያላቸውን ሚና እንመረምራለን። ይህንን የ15 ዓመታት ምርምሬን ያካተትኩበትን እውነተኛ የፍርድ ቤት መዝገቦችን የያዘውን ሙሉን 198 ገጽ የፒዲኤፍ መጽሐፍ በ500 ብር ብቻ አሁኑን ማግኘት ትችላላችሁ። ጊዜው ሳይረፍድ አሁኑኑ ይህን የዩቲዩብ ቻናል ሰብስክራይብ በማድረግ እውቀቱን ለሁሉም ያዳርሱ። መጽሐፉን ለመግዛት መግለጫ ወይም ዲስክሪፕሽን ላይ ባለው የቴሌግራም አድራሻዬ ያናግሩኝ። አመሰግናለሁ።